ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ክቡራን ተመልካቾቻችን ዜና ነጋሪ ነው። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ደብረ ማርቆስ ከተማ በመገኘት በሀገሪቱ እየተስፋፋ የመጣውን የጸጥታ ቀውስና የእንቅስቃሴ ገደብ በጽኑ ኮነኑ። ዜጎች በነፃነት መንቀሳቀስ የማይችሉበት ደረጃ ላይ መድረስ ጥዩፍና የማይገባ ነው ብለዋል። በተመረቀው የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ በታጣቂዎች ምክንያት የተፈጠሩ የጉዞ መገደቦችን አንስተዋል። ወደ ደብረ ማርቆስ ከተማ የሚደረገው የምድር ላይ መኪና ጉዞ መስተጓጎሉን ጠቅሰው ይህ ሁኔታ በእኛ ጥረት መመለስ ይኖርበታል ሲሉ አሳስበዋል። ዶክተር አብይ በንግግራቸው በተደጋጋሚ የህዝብ ትራንስፖርት እገታ የሚፈጸምባትን በኦሮሚያ ክልል ሰሜን ሸዋ ዞን የምትገኘው አሊዶሮ ቀበሌን በስም ጠቅሰዋል። በአባይ ሸለቆና በአሊዶሮ አካባቢ ወደ አዲስ አበባ ላሻግርም ያለውን ሽፍታ በጋራ ተግለን ማስወገድ ሲገባን ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ አይደለም ሲሉ ወቅሰዋል። የትም ቦታ ያለውን ሽፍታ ተሰናስለና ተደማምረን በማስወገድ የህዝባችንን ሰላም ማረጋገጥ ያለብን ያሉት ጠቅላይ ሚኒስትሩ አሁን ያለው ሁኔታ ግን ፍጹም ተገቢ አለመሆኑን መናገራቸውን ቢቢሲ ዘግቧል። አሜሪካ ለኢትዮጵያ ልታደርግ ያሰበችውን የ$1 ቢሊዮን የጤና ድጋፍ ስምምነት የዜጎችን የጤና መረጃ አደጋ ላይ ይጥላል በሚል ከባድ ትችት ገጠመው። በኢትዮጵያና በአሜሪካ መንግስት መካከል በተደረገው አዲስ ስምምነት መሰረት አሜሪካ በሚቀጥሉት 5 ዓመታት ውስጥ $1 ቢሊዮን ለኢትዮጵያ የጤና ዘርፍ የምትሰጥ ሲሆን እንደ ፕሮጀክቱ አፈጻጸም ታይቶ ተጨማሪ $150 ሚሊዮን ትጨምራለች። በአንጻሩ ኢትዮጵያን በበኩሏ በዚህ ጊዜ ውስጥ $450 ሚሊዮን በጤናው ዘርፍ ላይ ኢንቨስት ለማድረግ ቃል ገብታለች። ይሁን እንጂ ዓለም አቀፍ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ባደረገው ምርመራ ይህ ስምምነት የሰዎችን የግል ጤና መረጃና ቫይረስ ወይም ፓቶጂን ናሙናዎችን ያለ ገደብ ለአሜሪካ አሳልፎ ለመስጠት እንደ ቅድመ ሁኔታ ያስቀመጠ በመሆኑ ከፍተኛ ስጋት እንደሚደቅን አስታውቋል። ተቋሙ አሜሪካን የነፍስ አድን የጤና አደጋን ከቅድመ ሁኔታ ጋር አያይዛለች ሲልም ወቅሷታል። የአሜሪካ የውጭ ጉዳይ መስሪያ ቤት ከኢትዮጵያ፣ ኬንያ፣ ሩዋንዳ፣ ኡጋንዳ፣ ናይጄሪያ እና ሞዛምቢክ ጋር የተፈራረማቸውን እነዚህ ሚስጥራዊ የነበሩ ሰነዶች በድረገጹ ላይ በድንገት አውጥቷቸው የነበረ ቢሆንም ከቀረበበት ከባድ ትችት በኋላ መልሶ ከድረገጹ ላይ ማጥፋቱ ታውቋል። አዲስ አበባ ከአፍሪካ 10 ዋና ዋና ጽዱ ከተሞች ተርታ ተሰለፈች። የአዲስ አበባ ከተማ ምክር ቤት በዛሬው ዕለት ባካሄደው መደበኛ ጉባኤ የከንቲባ አዳነች አቤቤን የ2018 በጀት ዓመት የሥራ አፈጻጸም ሪፖርት በሙሉ ድምፅ አጽድቋል። ከንቲባ ባለፉት 5 ዓመታት መዲናዋ ያስመዘገበቻቸውን አስገራሚ መዋቅራዊ ለውጦች ይፋ አድርገዋል። በሪፖርቱ መሰረት ቀደም ሲል በአዲስ አበባ እስከ 74 በመቶ ደርሶ የነበረው ያልተደራጀና የሻንቲ ገጽታ በኮሪደር ልማት ስራዎች ምክንያት አሁን ወደ 30 በመቶ ዝቅ ብሏል። ይህም ከተማዋን በዓለም አቀፍ ደረጃ በከፍተኛ ክብር አስገኝቶላታል። በተጨማሪም 2.8 በመቶ ብቻ የነበረው የከተማው አጠቃላይ የአረንጓዴ ሽፋን በ5 ዓመታት ውስጥ ወደ 24 በመቶ ከፍ ማለቱ ታውቋል። በሌላ በኩል አገልግሎቶችን ለማዘመን የተከፈቱ 11 የአዲስ መሶብ ዲጂታል ማዕከላት እስካሁን 263,000 ተገልጋዮች ፈጣን አገልግሎት የሰጡ ሲሆን የተገልጋዮች እርካታም 99 በመቶ ደርሷል። በቀጣዩ 2019 በጀት ዓመት ቀሪ መንግስት አገልግሎቶች በሙሉ ወደ ዲጂታል ስርዓት እንደሚገቡም ታውቋል። እንደ አድዋ ድል መታሰቢያ ያሉ ታላላቅ ፕሮጀክቶችን ያጠናቀቀችው አዲስ አበባ የብልጽግና እውነተኛ ተምሳሌትነቷን እያረጋገጠች ትቀጥላለች ብለዋል ከንቲባዋ። የደቡብ አፍሪካ መንግስት ከ5 ሳምንታት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ ከ53,000 በላይ የውጭ ዜጎች ከሀገር መባረራቸውን ወይም እንዲወጡ መደረጋቸውን አስታወቀ። እነዚህ ስደተኞች ከማላዊ፣ ዚምባብዌ እና ሞዛምቢክ የመጡ መሆናቸውን የገለጹት ባለስልጣናቱ ቁጥሩ ከዚህም በላይ ሊጨምር ይችላል ተብሏል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በሀገሪቱ ያለ ህጋዊ መኖሪያ ፈቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እያካሄደች ትገኛለች። ጸረ ስደተኛ አቋም ያላቸው ተቃዋሚዎች መንግስት ጥያቄያቸውን እስኪመልስ ድረስ ጫና ለመፍጠር በየሳምንቱ ሰልፎች እንደሚያካሂዱ ዝተዋል። ተቃውሞዎቹ ወደ አመፅ ሊቀየር ይችላል የሚሉ ስጋቶችም ጨምረዋል። ሰልፈኞቹ ሁሉም ህጋዊ ያልሆኑ ስደተኞች ሀገሪቱን ለቀው እንዲወጡ እስከ ሰኔ 23 2018 ዓ.ም ድረስ ይፋዊ ያልሆነ የጊዜ ገደብ ሰጥተው ነበረ።
በዚህም የተነሳ ብዙ የውጭ ዜጎች ብጥብጥና ማስፈራሪያቸውን ለማምለጥ በፍጥነት ለቀው ወጥተዋል። ባለፉት ሳምንታት ጋና፣ ናይጄሪያ፣ ኡጋንዳና ኬንያን ጨምሮ በርካታ ሀገሮች ዜጎቻቸውን ወደ የሀገራቸው መልሰዋል።